በንዴት የተጀመረ ነገር ሁሉ በውርደት ያበቃል። በመጀመሪያ የምትሞትለትን ነገር ፈልግ፣ ከዚያ ኑርለት። ሰው የሚሰማው የተረዳውን ብቻ ነው። አንድን ሰው በስህተቱ በፍጹም አትኮንኑት፣ ስህተቱን በሚፈታበት አካሄድ ኮንኑት። ውሻችሁ በእናንተ ላይ መጮህ ከጀመረ ሌላ ሰው እየመገበው ነው ማለት ነው። ጥያቄዎችን ከጠየቃችሁ መልሶቹን ለመጋፈጥ ዝግጁ ሁኑ። ሁለት ጆሮ ከሚሰማው ይልቅ አንድ ዓይን ብዙ እውነትን ያያል። ሞኝ ሰው ሁልጊዜ ብዙ ይናገራል። የተሳሳተ ምርጫ ማድረግ ከፈለጋችሁ ከሁሉም ምክር ጠይቁ። በቅርንጫፍ ላይ የተቀመጠ ወፍ የቅርንጫፉ መሰበር አያስፈራውም፣ መተማመኑ በክንፉ እንጂ በቅርንጫፉ ላይ አይደለምና። አንድ ሰው ከሚስቅበት ነገር በላይ የዛን የሰው ባህሪ የሚያሳይ ምንም ነገር የለም። አንዳንድ ሰዎች በ25 ዓመታቸው ይሞታሉ፣ ግን እስከ 75 ዓመት ድረስ አይቀበሩም። መናገርን ለመማር 2 ዓመት፣ ዝምታን ለመማር ደግሞ 60 ዓመትን ይወስዳል። ችግሩን በትክክል ከገለጻችሁት ለመፍትሄው ቀርባችኋል። በዓለም ላይ በጣም ነፃ የሆነ ሰው የሚደብቀው ነገር የሌለው ሰው ነው። የደስታችሁን ቁልፍ በሌላ ሰው ኪስ ውስጥ በጭራሽ አታስቀምጡ። የነጋችሁ ሚስጥር በዕለት ተዕለት እንቅስቃሴያችሁ ላይ የተመሰረተ ነው። ጠላትን ለማሸነፍ ጥንካሬያቸውን ተጠቀም፣ እባብን በሌላ ሰው እጅ እንደመያዝ። ማድረግ የምትችሉት በጣም ዋጋ ያለው ነገር ስህተት መስራት ነው። ፍጹም በመሆን ምንም ነገር መማር አትችሉም። ለጊዜያዊ ምቾት የወደፊት ሕይወታችሁን አታበላሹ። አሳ ማጥመድ ካልቻላችሁ ውቅያኖሱን አትወቀሱ። አሳ ማጥመድ ካልቻላችሁ ውቅያኖሱን አትወቀሱ። ማንም ባይሰማም እውነት መቼም ስህተት ሊሆን አይችልም። ራሳችሁን ከሌሎች ጋር በፍጹም አታወዳድሩ። እንደ ፀሐይና ጨረቃ ሁኑ። ጊዜያችሁ ሲደርስ አብሩ። ቃላቶችህ ኃይል አላቸውና በጥበብ ተጠቀምባቸው። ልጆቻችሁ ደካማ ይሆናሉና ኑሮን ቀላል አታድርጉላቸው። ሁሉንም ነገር በንጹህ ልብ አድርጉ። በምላሹ ምንም ነገር አትጠብቁ። በማንኛውም ጊዜ ሊያበቃ ለሚችል ሕይወት በጣም እንታገላለን። እያንዳንዱ ስህተት ለማደግ ዕድል ነው። አብዝታችሁ በማሰብ ሰላማችሁን እየገደላችሁ ነው። ሁለት ሰዎች ፈረስ የሚጋልቡ ከሆነ አንደኛው ሰው ወደ ኋላ ሆኖ መጋለብ አለበት። ውበትን የምታይ ነፍስ አንዳንዴ ብቻዋን ልትጓዝ ትችላለች። ባሪያ ማለት ሐሳቡን መናገር የማይችል ነው። አንድ ሰው ብዙ ጊዜ ሊወድቅ ይችላል፣ ነገር ግን ሌሎችን መወንጀል እስኪጀምር ድረስ ወድቋል ማለት አይቻልም። ሁሉም ሰው የማይቻል መሆኑን ያውቅ ነበር፣ ይህን የማያውቅ ሰው መጥቶ እስኪያደርገው ድረስ። በጣም አስፈሪው ጊዜ ሁልጊዜ ከመጀመራችሁ በፊት ያለው ነው።
ችግሮቻችንን በፈጠረው ተመሳሳይ አስተሳሰብ ልንፈታቸው አንችልም። በቀላሉ ማብራራት ካልቻላችሁ በበቂ ሁኔታ አልተረዳችሁትም። ምንም የምታጣው ነገር ሳይኖርህ በወጣትነትህ አንድ ነገር አድርግ። የሚናገሩትን የሚያውቁ ሰዎች ፓወርፖይንት አያስፈልጋቸውም። ያለ ድርጊት ሐሳቦች አይደሉም፣ ጸጸቶች ናቸው። አንዳንድ ዓመታት ታሸንፋላችሁ፣ አንዳንድ ዓመታት ባህሪያችሁን ትገነባላችሁ። ስኬታማ ሰው ከስህተቱ ትርፍ ያገኛል እና እንደገና በተለየ መንገድ ይሞክራል። ፍርሃታችሁ ባለበት ቦታ ስራችሁ በዚያ ነው። መታመን ከፈለጋችሁ ሐቀኛ ሁኑ። ውሸት ፍጥነት አላት፣ እውነት ግን ጽናት አላት። እውነቱን ማጥፋት አትችሉም፣ በውሸት መሸፋፈን ብቻ ትችላላችሁ። ያለፈው ጊዜያችሁ እንዲሞት ካልፈቀዳችሁ ዛሬን እንድትኖሩ አይፈቅድላችሁም። መጠቀሚያ መሆን በምታቆሙ ጊዜ ትጠላላችሁ። ስትሰደቡ የማይከላከልላችሁ ሰው እሱም ጠላታችሁ ነው። ያለ እናንተ የአጠፋ ምላሽ ሰዎች አቅም የላቸውም። የሰላም ቁልፉ ለመርዘኛ ሰዎች እንግዳ መሆን ነው። 3 የደፋር ውሳኔዎች አሉ። ዝምታ፣ አይሆንም ማለትና ትቶ መሄድ። በዙሪያችሁ ያሉ ሰዎች የእናንተ ክበብ ወይም እስር ቤታችሁ ናቸው። ለመታለል 2 መንገዶች አሉ። እውነት ያልሆነውን ማመን ወይም የሆነውን አለማመን። ሙሉ ታሪኩን እስክታውቅ ድረስ ጎራ አትምረጥ። አንዳንድ ሰዎች ሌሎችን መጥፎ እንዲመስሉ በማድረግ የተካኑ ናቸውና። ሰዎች ስህተተኛ ሰዎችን በጥሩ ሁኔታ ይይዛሉ፣ ትክክለኛ ሰዎችን ደግሞ ጥሩ ባልሆነ ሁኔታ ይይዛሉ። እውነተኛ ቃላት ደስ የሚያሰኙ አይደሉም፣ ደስ የሚያሰኙ ቃላት እውነተኛ አይደሉም። በድርጊቶች የተበላሹትን ቃላት ማስተካከል አይችሉም። ቅድሚያ ከሚሰጡ ሰዎች ጋር ሁን እንጂ አማራጭ ከሚያደርጉ ጋር አትሁን። በድርጊታቸው ምንም ስህተት እንዳለ የማይመለከቱ ሰዎችን መለወጥ አትችሉም። ሰዎች የሚንከባከቧችሁ ለእናንተ ባላቸው ስሜት ልክ ነው። የማታስተውሉ አትሁኑ። ቁጣ ወደ አእምሮ ሲገባ ጥበብ ይወጣል። አእምሮአችሁን ካልተቆጣጠራችሁ ሌላ ሰው ይቆጣጠረዋል። አእምሮአችሁን አስተካክሉ፣ ቀሪው ሕይወታችሁ ወደ ሰላም ያዘነብላል። ውሸት እውነት አይሆንም፣ ስህተት ትክክል አይሆንም። ብዙዎች ስለተቀበሉት ብቻ ክፋት መልካም አይሆንም። የነገ ስኬት የሚወሰነው ዛሬ ባለው ጥረት ላይ ነው። አሁን ጀምሩ። እያንዳንዱ የማይቻል የሚመስል ነገር የእናንተን ተጋድሎ እየጠበቀ ነው። ሞት ብቻ መፍትሄ የለውም። የተቀረው ሁሉ ሊፈታ ይችላል። ደግነት ተመልካቾችን አይፈልግም። ሰዓቱን አትመልከቱ። መደረግ ያለበትን አድርጉ። ቀጥሉ። ታላቅ መጽሐፍ ታሪክን ብቻ አይናገርም፣ አንባቢን ይለውጣል። መሄጃ መንገድ ማግኘት ካልቻላችሁ አንዱን ፍጠሩ።
በሌሎች ጥፋቶች ላይ የሚያተኩሩ ብዙውን ጊዜ ራሳቸውን ችላ ይላሉ። የተሻላችሁ ለመሆን ችግሮችን ተጠቀሙ እንጂ መራራ ለመሆን አይሁን። ወደ ማብራሪያዎች መጣደፍ የድክመት ምልክት ነው። የሌላውን ሰው ማስመሪያ በመጠቀም እድገታችሁን አትለኩ። ገንዘብ አንድ ቋንቋን ይናገራል፣ ዛሬ አድነኝ፣ ነገ አድንሃለሁ በማለት። ስህተቶቻችሁን አትሸከሙ፣ እንደ መወጣጫ ድንጋይ ተጠቀሟቸው። ሞኝ ሰዎች ሁለት ነገሮችን ይገልጣሉ። ሌሎች እነሱ ማን እንደሆኑ እንዲያምኑ የሚፈልጉትንና እንዳይታወቅ የሚፈሩትን። አንድ ቀን ለአንዳንድ ሰዎች ትዝታ ብቻ ትሆናለህ። ጥሩ ለመሆን የተቻለህን አድርግ። ስሜትህ ያለ ምክንያት ሲቀዘቅዝ አንድ ሰውን እየናፈክ ነው። ስህተቱ ሲረጋገጥ አስተዋዮች ራሳቸውን ያርማሉ፣ ሞኞች ይጨቃጨቃሉ። ብዙ ጊዜ አብራችሁ የምታሳልፏቸው ሰዎች ነጸብራቅ ናችሁ። የአንድ ጊዜ ስኬት የዓመታት ውድቀትን ሊመልስ ይችላል። ሁሉም ሰው የሌሎችን ጥፋቶች ይጠቁማል፣ ነገር ግን ለራሳቸው ጥፋቶች ታውረዋል። መንገዳችሁ ከባድ ከሆነ ግባችሁ ዋጋ ያለው ነው። ሁሉም ወፎች በዝናብ ጊዜ መጠለያ ይፈልጋሉ፣ ንስር ግን ከደመና በላይ ይበራል። አንዳንድ ሰዎች በመንገዳችሁ ላይ ድንጋይ ይወረውራሉ። ግድግዳ ወይም ድልድይ ገንቡ፣ ምርጫው የእናንተ ነው። ችግሩን ፍቱ ወይም ራቁት፣ ግን በጭንቀት አትኑሩ። አዲስ ነገር ለመጀመር አንዳንድ ጊዜ አሮጌውን መተው አለባችሁ። በአሉታዊ አስተሳሰብ በህይወት ውስጥ ጥሩን በጭራሽ ማየት አትችሉም። ማንም ሰው ሊሳሳት ይችላል። ሞኝ ብቻ ነው ከስህተቱ ጋር ተጣብቆ የሚቀረው።